ነቢያችን ሰለላሁ ዐለይሂ ወሰለም ጠፋብኝ። በስድስት ነገር ከሌሎች የሚበልጥባቸውን ይጅበት። አንደኛ ሸፋ በሚሆኑን፣ ሁለተኛ ደግሞ እያንዳንዱ ላይ እያየ ነው እንሂድ እስኪ። ሸፋ ቦታ ላይ ለዓለም የተላኩ ናቸው። የእኛ ነቢይ ሁሉም ነቢያቶች ለየቦታው የተላኩ ናቸው እኮ። ለእስራኤልም ኢየሱስ ኢሳ እንደተላከው ሁሉም በየቦታ እንደተላኩት ነቢያችን ለዓለም የተላኩ ናቸው። እሱን እንመጣበታለን። ሙስሊም እሱን እንመጣበታለን። ከሌሎቹ ነቢያት ይልቅ ሸፋ የሚሆነው እሱ ነው አይደለ? አልሐምዱሊላህ ረቢል ዓለሚን እሳቸው ናቸው ሸፋ የሚሆኑ። ሌሎቹ ነቢያቶች አልችል ብለው ወደ እሱ ነው የሚልኩት አይደለ? አዎ ሁሉም ነቢያቶች ሲጠየቁ ነፍሴ ነፍሴ ነው የሚሉት። ነፍሴ ነፍሴ እኔ እንትና አብርሃም ሲጠየቅ እኔ እኮ እንትን ብያለሁኝ ይላል። ኢብራሂም አለይሂ ሰላም ሲጠየቅ ሶስት ዋሽቻለሁ ይላል። ዋሽቻለሁ ይላል። ወደ ጣዖት እንሂድ ሲሉት እንትን ብሎ ስለ አሞኛል ምናምን ስላላቸው ዋሽቻለሁ እኔ እንዴት ባላህ ፊት የምቀርበው ይላል። ጎበዝ። አዳም ደግሞ ኃጢአት ሰርቻለሁ ዕፀ በለሷን በልቻለሁኝ ከገነት ሰርቻለሁ። ጎበዝ። ጎበዝ። በደንብ እየተስማማን ነው። ሙሳ ደግሞ ሲጠየቅ ነፍስ አጥፍቼ አውቃለሁ ይላል። ስለዚህ ከኔ ይልቅ ኢሳ ይሻላል ይላል። ኢሳ ያላ ቃልና መንፈስ ነው፣ ወደ እሱ ሂዱ ይላል አይደለ? ሙሳ ኢሳ አለይሂ ሰላም ያላ ቃልና መንፈስ ፈጣሪ ነው። ኢሳ ላይ የተፈጠረ ሙስሊም ጎበዝ። ያላ ቃልና መንፈስ የተባለ ከኢሳ ውጭ በዚህ በነቢያት ሰንሰለት ውስጥ አንድ አለ? ምን አልክ? ምን አዳም ምን ተብሎ ተነገረ መሰለሽ? እዚህ ክፍል ላይ አዳምን በእጆቹ የሰራ ተባለ። አንድ በይ። ከዛ አንተ በእጆችህ አላህ የሰራህ ነህ ሸፋ ሁንልን ሲሉት አይ ዕፀ በለስን በልቼ አጥፍቻለሁና ከኔ ይልቅ ወደ ኑህ ነው ይልካል። ኑህም እንደዛው አልችልም ብሎ ይልካል። ከዛ ወደ ኢብራሂምም ደግሞ ምን ተብሎ ይባላል? አንተ ያላ ጓደኛ ነህ ሸፋ ሁንልን ሲባል ዋሽቼ አውቃለሁ ይላል። ወደ ማን? ወደ ሙሳ ይልካል። ሙሳ ደግሞ ምን ይሉታል? አንተ ተውራትን አላህ በእጁ ጽፎ የሰጠ ሸፋ ሁንልን ሲባል አይ እኔ ነፍስ አጥፍቼ አውቃለሁ፣ ሰው ገድዬ አውቃለሁኝ። ስለዚህ ከኔ ይልቅ ያላ ቃሉና መንፈሱ ወደሆነው ወደ ኢሳ ሂዱ ይላል። ኢሳ አለይሂ ሰላም እኮ መልካለው እንደ የተወለደ ነው እኮ። መርየም በቃል የተወለደ ነው። ኩን ፈየኩን የምትለው ለሁሉም ትሰጣለች። ኢሳ ግን ከሌሎቹ የሚለይበት በዚሁ ጥቅስ መሰረት ያላ ቃሉ እና መንፈሱ ነው አይደለ? ቃሉ ነው፣ በቃሉ ነው። ጎበዝ። ያላ ቃልና መንፈስ ፍጡር ነው? አረ የፈጣሪ ነገር ፍጡር ሊባል አይችልም። የፈጣሪ ነገር ፍጡር ሊባል አይችልም። ኢሳ ደግሞ ያላ ቃል ነው። ምንድን ነው ያልኩት? ደግሞ ጨረስን። ጎበዝ። አሁን ቀጣይ ሙስሊም ስለማዱ ነው። ሙስሊም ተገናኝተናል። አሁን ከዛ ኢሳ ሲጠየቅ ሸፋ ሁንልን ሲባል ኃጢአት ሰርቻለሁ የሚለው አይደለም ይላል። ስልጣኔ አይደለም ይላል። ኢሳ ላይ አንድ ኃጢአት ግን የለበትም ማለት ነው። ለምንድን ነው ያለው? ወደ ሙሐመድ ሂዱ፣ ሙሐመድ ያለፈውም መጪውም ኃጢአቱ ተደምስሶለታልና ወደ ሙሐመድ ሂዱ ይላቸዋል አይደለ? ኢሳ ሰለላሁ ዐለይሂ ወሰለም። አሁን አንድ ጥያቄ ጠይቅሻለሁ። ኢሳ አንድ ኃጢአቱን አልጠቀሰም፣ የለበትም። ምንድን ነው ብቻ ያለው? ወደ ሙሐመድ ሂዱ። ሙሐመድ ያለፈ ኃጢአቱን ተሰርዞ ስልጣኔ አይደለም ነው የሚለው። እውነት ለመናገር ኢሳ ስልጣኔ አይደለም ነው የሚለው። ወደ ሙሐመድ ሂዱ አለ። ሙሐመድ ስልጣን ያገኘው ምንድነው? የቀድሞ ኃጢአቱ ስለተሰረዘለት ያለፈውም ኃጢአቱ ስለሚሰረዝለት ነው አይደለ? የበላዩ ነው። በዚህ ምክንያት ለእናንተ ሸፋ ይሆንላችኋል አይደለ? አልሐምዱሊላህ። ሙስሊም በደንብ አስተውይ። አሁን እዚህ ጋር ምን ያህል ይሄ ነገር ስህተት እንደሆነ በደንብ አስተውይ። አንደኛ ደረጃ አላህ በነቢያቶቹ ላይ ኃጢአታቸውን ገና ይቅር አላላቸው።
ማንን? አዳምን፣ ኖህን፣ ኢብራሂምን፣ ሙሳን ኃጢአታቸውን ይቅር ሳይላቸው ነው ያሉት። ይቅር ብሏቸዋል። ሁሉንም ይቅር ብሏቸዋል። ይቅር ካላቸውማ ከመሐመድ እኩል ሊሆኑ ነበረ። ኃጢአት አለብን አንችልም ነው ያሉት። ፈርተው ነው እኮ። እንዴት ነው አላህ ፊት የምትቀርበው? ቆይ ስለዚህ መሐመድ አይናውጣ ሊሆን ነው ማለት ነው። አንቺ ባልሽው ከሆነ ደግሞ ኃጢአት ሰርተናል፣ ስለዚህ ለዚህ ፖዚሽን አንመጥንም ይላሉ። አንድ ቅጠል በልቻ ቃለው አደም ኃጢአት ሰርቼ ከገነት ወጥቻለሁ፣ ስለዚህ አላህ በጣም ተቆጥቶብኛል ይላሉ ማለት ነው። እንደዚያ ቀን ተቆጥቶ አያውቅም አላህ ይላሉ። በኃጢአታቸው ባደረጉ ኃጢአታችን ይቅር ካላቸው አላህ ለምን እንደዛ መናደድ አስፈለገው? አደምን ይቅር አላለውም? ሙሳን ይቅር አላለውም? ኢብራሂምን ይቅር አላለውም? ሌላ ማን ነው? ኖህን ይቅር አላላቸውም ማለት ነው። ሙሐመድንስ ያለፈውንም ይቅር ብያለሁ መጪውንም ይቅር ብያለሁ ብሎ አስበለጠ ማለት ነው። ስለዚህ ነቢያቶች እንኳን በኃጢአት ውስጥ ነው ገና ያሉት ከሙሐመድ ውጭ ማለት ነው። በእናንተ ሎጂክ መሰረት ቆይ ትቀጥያለሽ። አንዴ ልጨርሰው። ሌላኛው ደግሞ ማን ነው? የኢሳ ነው። የኢሳ ጉዳይ ኢሳ ከነቢያቶቹ የሚለየው ያላ ቃልና መንፈስ ነው። አንድም ኃጢአት የለበትም። ነገር ግን ከሙሐመድ ለምንድን ነው ያነሰው? የሙሐመድ ኃጢአት ስለተሰረዘለት የሚመጣው ወደፊት የሚሰራው ኃጢአቱ ስለሚሰረዝለት ከኢሳ ያንሳል። ኢሳ ግን ምንም ኃጢአት ባለመስራቱ እንኳን ከሙሐመድ ያንሳል። ዲስ ኢዝ ኢስላሚክ ዲሌማ። ቀጥታችን በጣም ጥሩ። ለሁሉም ነብያቶች ምድር ላይ እስካሉ ድረስ ባጠፉት ጥፋታቸው አላህ ሱብሃነሁ ወተዓላ ለምነው ምህረትን አግኝተዋል። ግን የዛን የውልቅያማ ቀን ግን እንዴት አላህ ፊት እንቆማለን? እንደዚህ እኮ አድርገናል። ነብያቶች በጣም ንጹህ ስለሆኑ እነሱ እንዴት ያንን ወንጀል ሰርተን አላህ ፊት እንቀርባለን ብለው ነው ያንን አስታውሰው ነው እንትን ያሉት። ሙሳም ሆነ ሰው ገድያለሁ እንደዚህ ሆኛለሁ የሚሉት ያንን አስበው ነው። አንድ ፍሬ ስህተት ስላለባቸው ነው ሁሉም ቢሆኑ እንትን የማይሉት። ለዛ ነው እና ሁሉም ነብያቶች ወደ ሙሐመድ አንቺ ባልሽው መሰረት ኢሳ አለይሂ ሰላም ኦር ኢየሱስ ግን ያን ግን የሚለው ስልጣኔ አይደለም። ሙስሊም አንቺ ባልሽው መሰረት ከሆነ ሙሐመድ አይናውጣ ነው፣ አያፍርም ማለት ነው በኃጢአቱ። ሙሐመድ የሰራው ኃጢአት የለም። ሙሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ እስካለ ምንም ኃጢአት አልሰራም። እሱ ጅብሪል አለይሂ ሰላም ከልብ ውስጥ የሆነ አውጥቷል፣ የጠቆረ ነገር አውጥቶ ሰይጣን አንተ ውስጥ የነበራት እቺ የምታክል ኃይል ናት ብሎ አውጥቶለታል። እሱ ቶፒክ ለእናንተ በጣም ዝገት ቶፒክ ነው። ገብተንበት አናቅም። ከገባንበት ከጀመርንበት እስልምናን ወደ መዲና እንመልሰዋለን። እሱ ቶፒክ እንደተቀደነ ይቀመጥ። ቆይ እሱ ቶፒክ እንደተቀደነ ይቀመጥ። በጣም አደገኛ ፋይል ነው እሱ። አትምዘዡ። አሁን የምጠይቅሽን ብቻ ትመልሻለሽ። ኃጢአታቸውን ይቅር ብሏቸዋል ብለሻል። ኦኬ ሙሐመድ ታዲያ ኃጢአቴን ይቅር በለኝ እያለ በቀን 100 ጊዜ የሚለምነው ለምንድን ነው? ለእኛ ነው እሱ የሚለምንልን። ነቢያችን ለእኛ ነው፣ ለእሞቶቹ ነው። ኃጢአቴን እያለ ለእናንተ ነው። እንደ እኛ አሁን ሰዎች ልጆች ነው። እኛ ሰላታችን ስንሰግድ ራሱ እኮ እህዲና ሲራጠል ሙስታቂን እንላለን። ወደ ቀጥተኛው መንገድ ምራ እንላለን። ቀጥተኛው መንገድ ላይ ሳንሆን ቀርተን አይደለም። ግን አላህ ሱብሃነሁ ወተዓላ ፈለገ መንገዳችን እንዳያጠመምብን ነው። ወንጀላችንን ማርልን እንላለን። ለራሱ ምህረት መለመኑ እንትን እንዲል ነው። ምህረትን ለምንድን ነው ማይለም? አንድ ጊዜ ግን በነገራችን ላይ ሙሐመድ በቀን 100 ጊዜ ለኃጢአቱ ምህረት ይለምናል። ቁርአን ላይም ደግሞ አላህ ምን ይለዋል? ለኃጢአት ምህረትን ለምን ይለዋል። ሙሐመድ ኃጢአት ሳይሰራ ነው አላህ ለኃጢአት ለምን የሚለው? ለነሱ ነው ያለፈውን ኃጢአት። ለምሳሌ ሱራ 42:52 ላይ አንተ መጽሐፉንም እምነቱንም የማታውቅ ነበር፣ የሳትክ ነበር፣ ካገኘንህ መራንህ ይለዋል። የሳተ ነበረ የተመራ ነው። አልሰራም። እነሱ የሰሩትን የሳት የተባለው እነሱ የሰሩትን ሙስሊም። ከዚህ ይልቅ እኔ በአንድ ጥቅስ መመታሽ አለ ኃጢአት እንደሰራ የሚያሳይ ማለት ነው። ፖይንት አይደለም ለጊዜው። ምንድነው? አሳየኝ ማስረጃ። ነቢያት ሰለላሁ ዐለይሂ ወሰለም ኃጢአት የሰሩትን አሳየኝ ቃል በቃል። ችግር የለውም። እሱን ልተወውና ለጊዜው
ለምን ተተዋላ ሳይኝ የለማ ወንጀል አልሰሩም እሳቸው። ቆይ ብዙም ወይም ማደርገው ነጥብ ሉስ ማደርገው ነጥብ ስለሌለ አንቺ ጋር አሁን ጥሩ ረናዊ ነህ አይደለ? ረናዊ ቆይ አይደለም እና ቆይ አሁን እዚህ ጋር እንደምትያዥ ስለማቅ ማለት ነው። ኃጢአታቸውን ሌሎቹ ይቅር ተብለዋል አልሻ። አላህ ኃጢአታቸውን ይቅር ባለባቸው ለምን ነው የሚበሳጭባቸው ታዲያ? በእነሱ ላይ አልተበሳጨም። አላህ ሱብሃነሁ ወተዓላ የዛን ጊዜ ቁጣው በጣም እንትን ስለሆነ በእነሱ ላይ ብቻ እኮ አይደለም የተበሳጨው። ግን ያ ሁላ ሰው ግን ፀሐይ ስንዝር በምትቀርብበት ሰዓት ላይ ሰው ነፍሴ ነፍሴ በሚልበት ሰዓት ላይ እነሱም ነፍሴ ነፍሴ ይላሉ። ምክንያቱም ያንን ወንጀል ስለሰሩ ያቺ ወንጀል አላህ ይማርላቸውን ወንጀል በማሰብ እንዴት እሱ ፊት እንቀርባለን ነው የሚሉት እንጂ አላህ ሱብሃነሁ ወተዓላ ሳይምርላቸው ቀርቶ አይደለም። እንደዛ ይልማ ክፍሉ የኔ ቆንጆ እንደዛ እኮ ሳይሆን የሚለው እንደ ዛሬ ተናዶብኝ አያውቅም፣ ምክንያቱም እንደዚህ ኃጢአት በመስራቴ ነው የሚሉት። አዎ እንደው ተናዶብኝ አይሉም እንደ ተናዶብኝ አይሉም። ለራሳቸው ማሳየሽስ እዚህ ጋር 42 በዋሪን ክፈተው ተናዶ ነው ሜቢ ትራንስሌት ሲደረግ እንትን ብሎ ይሆናል እኮ ተናደደ። እሺ መሐመድ ላይስ አልተናደደም? ተቆጥቶ አያውቅም። ተቆጥቶ መሐመድ ሰለላሁ ዐለይሂ ወሰለም እኮ እንዴት ነው የሚናደድባቸው? የኛ ያለሙ የእዝነት ነብይ የተላኩ ወይ በእናትህ ቁርአን ከፍቼ ላሳያት እንዴ? እንዴት ነው የምትለው? ቆይ 47 ተናዶብኝ ሳይሆን ተቆጥቶ አያውቅም። እንደ ዛሬ አላህ ሱብሃነሁ ወተዓላ ተናዶብኝ አይልም። ሁሉም እንዴ እናንተ ለምን ማታሳዩኝ? ቆይ ኢየሱስ ክርስቶስ ፈጣሪ ነኝ አምልኩኝ ብሏል እንዴ? ግን እሺ ሱራ ሙሐመድ ቁጥር 19 ላይ ምን ይላል መሰለሽ? እነሆ ከአላህ ሌላ አምላክ አለመኖሩን እወቅ፣ ስለ ስህተትህም እንዲሁም ለምዕመናንም ምህረት ለምን ይላል። ስለዚህ ስለ ስህተትህ ሙሐመድ ባይሳሳት ነው አላህ ለምን የሚለው ለስህተቱ? ኖ እዚህ ጋር እንዴት ነው እንተ አማርኛ ከስንተኛ ክፍል ነው ያቋረጥከው ክርስቲያን? እነሆ ከአላህ ሌላ አምላክ አለመኖሩ ነው ወገ ቀጥያም ቤቢው ቀጥ ስህተትም ለምዕመናንም ምህረትን ለምን አላህም መዛወሪያችሁን መርጊያችሁንም ያውቃል። ኦፍኮርስ ቁርአን አልተሳሳተም፣ እውነት ነው እዚህ ጋር ያወጣሁ ነገር ግን ስለ ስህተትህም ሚለው ከላይ ያለውን ካጥልኝ እሺ ቁጥር 18 አላዋሽቶ ነው በቃ አልተሳሳተም፣ አላዋሽቶ ነው። ሰዓቲቱንም ድንገትንም የምትመጣባቸውንም መሆኑን እንጂ ይጠባበቃሉ። ምልክቶቿም በእርግጥ መጥተዋል። በመጣቻቸውም ጊዜ ማስታወሳቸውን ለእርሱ እንዴት ይጠቅማቸዋል? እሺ ከዛ ላይ ደግሞ እንደዛ ላይ ስህተትህም እኮ የሚለው ነቢያት ሰለላሁ ዐለይሂ ወሰለም ተሳስተው አያውቁም። አላህ ሱብሃነሁ ወተዓላ አልተሳሳተም። ሱረቱ ዱሃን ክፈተው አንዴ። ሱረቱ ዱሃ ላይ ቁጥር 7 ወይም 6 ላይም ይደግመዋል። ድገመው አንዴ 93 አካባቢ። አላህ ነው እንጂ የሚሳሳተው ሙሐመድ አይሳሳትም፣ መቼም አይሳሳትም። አላህ ሱብሃነሁ ወተዓላ አይሳሳትም። ስርዓት ያዘ እዚህ ጋር እችን አንብቢያት እስቲ። የሳትም ሆነ አገኘህ መራህም። ሙሐመድ አልተሳሳተም መቼም። የሳትክም ነው እንዴ? የሳትክም ሆነ አገኘህ መራህ እንደ አላህ ሱብሃነሁ ወተዓላ ነው ቀጥተኛውን መንገድ የመራው። እንደ ተሳስቶ ነበር እንደ ሙሐመድ የሳትክም ማለት በቃ እንደኛ ኖርማል እንትን ነበረ፣ ኖርማል ነበረ። ከዛ በኋላ ወደ ቀጥተኛው ነብይ ያደረገው ከውስጡ ያለውን ነገር አውጥቶ ሰይጣን ልብ ላይ ያለችውን ነገር አውጥቶ ቀጥተኛውን መንገድ እንትን አለው። የልቡን ያወጣው ታሪኩ እሱ አስቸጋሪ ስለሆነ ይቅርብሽ። እሱ እንደገመሽ አትጥቀሽው ብዬሻለሁ። የሳተው መቼ ነው? የሳትክም ስቷል አልሳተም ሙሐመድ። እዚህ ጋር እኮ አገላለ እንዴት ነው አማርኛ የምትረዱት እንዴ? ምን አይነት አካሄድ ወስደህ ሆነ አንተ የሳትክም ሲለው በምን ገለጽኩ? በምን አየኸው? እኔ እንደዚህ ብዬ ነው አየሁት። እንደዚህ ብዬ ክርስቲያን ሲከፍተው አየሁትና የሳትክም ሆነ አገኘ መራህም ይላል። አንድ አካል የሳትክ ነበርክ ተመራህ ከተባለ ውጪዝ
አስቀድሞ ስህተቱ ነብይ ያደረኩ ነው። ነብይ ያደረኩ ለማለት ነው። ነብይ ያደረኩ አይደለም። ሙስሊም ከእውነት ጋር ትጋፈጪ፣ ከእውነት ጋር ትጋፈጪ፣ ከውሸት ጋር ትጣመሪ። እውነትን ያዥ፣ እውነትን መሰረት አድርጊ። እውነት አርነት ያወጣል ይላል መጽሐፍ ቅዱስ። ስለዚህ ግልጽ ነው እና እንዳልኩሽ ከስድስቱ አንዱ ክርስቲያን እስከሚመጣ ድረስ ሙሐመድ ጂዚያ ተፈቅዶለታል አይደለ? ከሌሎች ነቢያት የሚለይበት የጦር ዘረፋዎች ለሱ ስለተፈቀደ ነው አለ። እና ይህንን ንብረት መዝረፍ የበላይ ከነቢያት ለመሆን ምክንያት እንትን ይሆናል ማለት ነው። ትልቅነት መስፈርት ነው ገንዘብ መውሰድ፣ በጦር ዘርፈሽ ምናምን ንብረት መውሰድ። ላ በእንደሱ አይነት አይደለም። እሱ ጋር ሄደ እሱ ሀዲስ ጀምር ዳኢፍ ነው። በቃኝ እስክትይ ሀዲስ ብቻ ሳይሆን ቁርአን እሰጥሻለሁ። ሙስሊም ከቡሃሪ እሰጥሻለሁ፣ ከሙስሊም እሰጥሻለሁ፣ ከቁርአን ደግምሻለሁ። ዳኢፍ ነው የሚለው አያዋጣሽም። እውነትን ተጋፈጪ። ምክንያቱም ለምን መሰለሽ በስድስት ነገር እበልጣለሁ ያለበት ላይ ነው። ምንድን ያለው? አንዱ በዝርፊያ በጦር ንብረት ዝርፊያ ለእኔ የተፈቀደ ነው ለሌሎች ያልተሰጡት ብሏል። አሁን ይህ ጥያቄ ኦኬ፣ በዝርፊያ ንብረቶችን ሌሎቹ ማያደርጉት ለሱ ብቻ የተሰጠ ከሆነ ለሱ ብቻ የተሰጠ ከሆነ ንብረት መውሰድ የበላይነት ከነብይ ያደርጋል እንዴ? ማለት እንደ ትልቅ የእምነት መገለጫ ተደርጎ እንዴት ይቆጠራል? እንደው እንደ አንድ ሽፍታ ወንበዴ ይቆጠራል እንጂ ጦር እየከፈተ ከዛ ንብረታቸውን መውሰድ ትልቅ ጀብዱ ተደርጎ ከነቢያቶች ልዩ ነኝ እኔ ከነሱ የምበልጥበት ነው ተብሎ እንዴት ይጎረርበታል? እስከ ቅያማ ቀን። ያው አሁን በሰለጠነው ዘመን ላይ ሆነ ስታስቢው ይህ እኮ ያለፈበት ነው። ሰለላሁ ዐለይሂ ወሰለም የወሰዱትም ንብረት የሰው የለም። እሱ ማስረጃ አለ። ባሳይሽ ሱረቱ ዳሃ ላይ ደሃም ሆነ አገኘ አከበረህም የሚለው የከበረው በጦር ዘረፋ ገንዘብ መሆኑን ባሳይሽስ። ማን ነው የከበረው? ማን የከበረው? መሐመድ የቲም ነበር አይደል? መሐመድ እናትም አባትም የለውም። የቲም ነበርክ፣ አነሳ። ደሃ ሆነ አገኘ አከበረ። የከበረው ደግሞ አስቀድሞ በከድጃ ገንዘብ ከዛ በዘረፋ ለእናንተ መንፈቀደላችሁ ብዙ ምርኮች አሉላችሁ። ሱረቱ ኒሳ የምሬን ነው። ማስረጃ አውጣ እስኪ፣ ማስረጃ አውጣ፣ ማስረጃ አውጣ። አሳይሻለሁ። ምንም አይሰራልህም። ኦኬ፣ አንድ የክርስቲያን ኔትወርክ በከዲጃ ገንዘብ ነው ነብዩ መሐመድ ሀብታም የሆኑ የሚል ነገር አሳየኝ። ቃል መክፈት ትችላለህ? ተገለጠ በስጋ ቃል ስጋ። እኛም ደግጠናል። እንዴት ነው ያዋጣል? ያዋጣል እንዳረው ሙስሊም ኦልራይት ሎክ ኦኬ፣ አንዴ እንትን በለው ሱራ 93 ቁጥር 8 አንዴ እንትን በለው ደሃም ሆነ አገኘህ አከበረህም። አነበብሽው? ደሃም ሆነ አገኘህ አከበረህም። ሙሐመድ ደሃ ነበር አልነበረም? ድሃም ድሃ ከብሯል አልከበረም? ነቢይ አድርጎ ክብሮታል። በምንድን ነው የከበረው እህታችን? ነቢይ አድርጎ ነቢይ ሆኖ። ኦኬ፣ የጦር ዘረፋ ገንዘቦችን ይወስዳል አይወስድም? ይህን ሀዲስ እኔ አላውቀውም። ስለዚህ ማብራር አልችልም። አላሁ አለም። ቁርአን አላሁ አለም። ኦኬ፣ ሱራ 8 እስቲ እሺ፣ ቁርአን ክፈተው። እሺ 8 አንድን ክፈተልን። ሱረቱ አንፈል ማለት ነው። የጦር ዘረፋ ገንዘብ ከጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የጦር ዘረፋ ገንዘብ የማን ነው? ሙስሊም የጦር ዘረፋ ገንዘቦች ይጠይቁሃል። የዘረፋ ገንዘቦች የአላህና የመልእክተኛው ናቸው። የነቢያችን ሰለላሁ ዐለይሂ ወሰለም እና የአላህ አንድም ወስዶ አያውቅም። ከላይ ያለውን ክፈትልኝ። ከላይ እስቲ ከላይ አንድ አንቀጽ ወደ ላይ ሄዱ። ቁጥር 1 እኮ ነው የከፈት ነው እህታችን። ሱረቱል ምንድን ነው? ሱረቱል ምን ላይ ነው? አንፈል ዘረፋዎች ምዕራፍ፣ ዘራፊዎች ምዕራፍ። ቅድም ያልኩሽን ደግሞ ላሳይሽ።
ክርስቲያን አንብበው በከድጃ እንደነበረ ያስቀድሙ ነው። አንብበው ተፍሲሩ ነው ተፍሲሩ እንደበልላት እና ቀጥል። ድሃም ሆነን እናገኘንህ መራንህም ወይም ደግሞ አበለጸግንህ የሚለውን ምን ይላል? and he said did not he find you o Muhammad poor with the whales of ከድጃ በከድጃ ንብረት ጸግነህ ከድጃ እኮ ራሷ ናት ጠይቃቸው እኮ ያገቧት እኮ ነብያችን ጠይቀዋት እኮ አይደለም እኮ ከድጃን ያገቧት። እሺ መሐመድ ከድጃን ከማግባት በፊት ገንዘብ ወይ ለእሷ ገንዘብ ብሎ እንዳልሆነ የምታውቀው ከድጃ ናቸው ነብያችን ወደዳቸው። እሺ አንዴ ቆይ መሐመድ ከድጃን ከማግባት በፊት ድሃ ነበር፣ በከድጃ ገንዘብ በለጸገ። ከዛ በኋላ ደግሞ በጦር ዘረፋ የሚለው ተፍሲር አልጃላላይን and did not he find you needy poor and enrich you made you content with the spoil በዝርፊያ with the thing which I gave you ብሎ ይናገራል። በምን በዝርፊያ በሁለቱ ነው መሐመድ የበለጸገው። ፈታዎችን ብታይ ደግሞ የዘረፋ ምዕራፍ እያላችሁ የምትሳለቁት ማለት ነው። የዘረፋ ምዕራፍ እያላችሁ የምትሳለቁት እናንተ መጽሐፍ ቅዱስ ላይ የመዶሻ ምዕራፍ አለ። እሺ መዶሻ ኢየሱስ ክርስቶስ ወይ እግዚአብሔር ምን ይሰራለታል? ዘረፋው ገረማችሁ? ተረጋጊ፣ ቆይ ተረጋጊ። መዶሻ ከመዶሻ የዘረፋው ይሻላል። መዶሻ ምዕራፍ ይላል። መዶሻ ምዕራፍ አላችሁ መጽሐፍ ቅዱስ ላይ። እውነት ነው። የትኛው ላይ ነው መዶሻ ምዕራፍ የሚለው? አዲስ ኪዳን ላይ ነው? ብሉይ ኪዳን ላይ ስናው እናውቀዋለን። በጣም ደስ ይላል። ከዛ ቁርአኑንም ፓራላል እናየዋለን። ከዛ የምን ምዕራፍ እንዳለ የሰላቢዎች ምዕራፍ ምናምን አይደለም። አላህ ሱብሃነሁ ወተዓላ እኮ የላምም የምንም የሸራሪትም እኮ ያደረገው ለእንስሳት ያለውን እንደማይነቅ እኮ ነው የሚያሳየው። ኦኬ ጋኔኖችንም አይነቅም። ሰላቢዎችም ሰላቢ ስለማይነቅ ነው። ሰላቢዎችን አክብሮ ነው። የሸራሪት ሱረቱል አንኩበትን የሸራሪት ብሎ እንትን ያለው ሰላቢን ስለሚያከብር ነው። ሰላቢን ተይው፣ የመጎዳዳት ምዕራፍን ያመጣው መጎዳዳትን ስለሚያከብር ነው። አዎ ነው የሚያከብር አይደለም። አቁም መጎዳዳትን አክብሮ ነው ያከብራል። አላቸው ሁሉም ምክንያት የሐሚተኞች ምዕራፍ አለ። ሐሚትን ስለሚያከብር ነው። አላህ ስለሚገልጽ ነው። ውስጡ ስለዛ ስለሚያወራ ነው። ስለሚያከብር ነው። ሐሚትን ስለዛ ነገር ስለሚያወራ ነው። ሙስሊም ሐሚት ስለሚያከብር ነው። አላህ ኖ ፖለቲካ አትስራ። እንደዛ አላልኩም። ስለሚያከብር ነው። መጎዳዳትን ያከብራል። የፍቺ ምዕራፍ ፍቺን ያከብራል። ማክበር አይደለም። እዚህ ጋር ለተሳቶች ለምሳሌ መናፍቅነትን ያከብራል ማለት ነው። አንቺ ባልሽው ምዕራፍ እናንተ ላይ ያለ አይደለ? አምጪዋ ክፈችው ምዕራፍ ሚል እናንተ ክፈቱ። ጠፍቶብኝ ነው እኔ እንዴ ፈልጊው። ወላሂ ለመዶሻም አለ የቅማልም አለ እናንተ ላይ እንዴ። ቅማል በእስልምና በግ እንደሚታረድላት ታውቂያለሽ? ቅማል ካለብሽ በግ ማረድ አለብሽ ታውቂያለሽ? መብቷ ነው። ስለዚህ ቅማል እኛ ጋር አክብሯት ሳይሆን በፈርዖን ላይ በእንትኖች ላይ ተምች የመጣባቸው ነው እሱ። እናንተ ጋር ግን ቅማል ካለችብሽ ምንድነው የምትደረገው? ሎክ ለምሳሌ ነብይሽ ቅማል ነበረበት አይደለ? ሱነን አቢ ዳውድ 3080 ላይ እሱ ዘይነብ ቀጨም ታደርግለታለች። ለተከታዮቹ ግን ምን ብሎ አዘዘ? እስቲ አውጣ እስቲ እሱን ደግሞ ለተከታዮቹ ግን ምን ብሎ ነበር ያዘዘው መሰለሽ? ተከታዮቹን በግ ወይንም ላም ረዱላት ለቅማል ብሎ ነው ያዘዘው። አንቺ አሁን ቅማል ብታገኝ ገለሽ ትጥያታለሽ ወይ? ርዕሱን ቀየር። ርዕስ ሽፍት አድርገናል። ተመለስ ክርስቲያን። ርዕስ በጣም ሽፍት አደረገ። ቶፒካችን እንመለስ። ጠየቁ ርዕስ አንቀይርም ትላላችሁ። ኢየሱስ ፈጣሪ ነኝ ያለ ቦታ አንድ ቦታ ስለ አንተና ሙስሊም አንድ ጊዜና ሄለን ማውራት ፈልገው ነገር አለ እያለች ነው። ሜይ ቢ ድል ከሰጣችኋት ሄለን ቀጥይሽ። ካዲ ፖለቲካ ትሰራለች። አንዴ እዛ ቤት ትመጣለች፣ እንደዚህ እየመጣ ታይታ አትሳደቢያ። ወጣች። በቃ አሁን ወጣለች ይመስለኛል። ሄለን አልወጣች? ወጥቻለሁ። በጌታ ነኝ፣ እግዚአብሔር ይመስገን። የድንግል ማርያም ልጅ የተመሰገነ ይሁን። ያ እንዴት ነበረ? እኔ ሄለንሻ
እነግርሻለሁ። አንቺ እሱ ታውራና አትደረቢ ሙስሊም በእንትናችን እንደምንጸድቅ እኮ በደንብ እነግርሻለሁ። እና በምናችሁ ጸድቃላችሁ? ቆይ ሙስሊም በቃሽ ነው የምትጸድቂው። እኔ መጥፎ ነገር መናገር አልፈልግም፣ ይቅርታ። የወጣውበት በመጀመሪያ የጋኔል ምዕራፍ አለ። ጋኔል የሚባል ወንድማችን ብለን የምናምነው። ሲቀጥል ደግሞ አንድ ሴት የፈለገች ጥሩ ብትሆን በጣም ብዙ መልካም ነገሮች ቢኖራት እንዴት ነው እኔ አይምሮ ስላለኝ ማሰብ ስለምችል ጥሩ ጥሩ ነገር ባረግ ባሌን ካላስደሰትኩ ሲኦል ነው የምወረወረው። አየሽ፣ እኔ ለባሌ የተቀመጥኩ እቃ ነኝ ማለት ነው። ገብቶሻል አይደለ? እቃ ነኝ፣ ክብር የሚሰጠኝ እቃ ነኝ። ለሴት ልጅ ክብር አላት ካለ ደግሞ ለሴት ልጅ ምዕራፍ ተሰጥቷታል፣ ምዕራፍ ተጠቅሶላታል ካለ ጋኔንም ተሰጥቶታል። ያ መልእክተኛ ተብሎ የሚላላከው መልአኩ ገብርኤል ምንድን ነው? መልአኩ ገብርኤል አንድ ምዕራፍ የለውም፣ ይህን ሁሉ መልእክት ያመጣ ማለት ነው። ጋኔል ግን ምዕራፍ አለው፣ ሁሉም ነገር ተሰጥቶታል። እንደውም ነብያችን ሚስት የለውም አይደለም፣ አላህ ሚስት የለውም ሁላ እያለ ይናገራል። ለምን? የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ስለሆነ። እኔ በመጀመሪያ የእስልምና የተቀበልኩበት ምክንያት ስላሴ በብሉይ ኪዳን የለም በሚል ነው እና ደግሞ በገድላትና በአንዳንድ ነገሮች ምክንያት ነው። ግን እዛ ጋር ገብቼ ግን ትክክለኛ ማሰብ የሚችል አይምሮ ስላለኝ አልተቀበልኩትም። ምክንያቱም አስባለሁ፣ ጭንቅላት አለኝ፣ ጎዶሎ አይደለሁም። ጎዶሎ ብሎ ግን ጠቅሶኛል እዛ ጋር። ለዚህ ልጅ የተዋረደች እንደሆነች ጎዶሎ ብሏል። አየሽ፣ አንዲት ሴት የፈለገ ነገር ጥሩ ነገር ብታረግ፣ ንስሐ ብትገባ፣ የፈለገ ነገር ብታረግ ባሏን ካላስደሰተች ጀሃንም ትገባለች። እቃ ነኝ እንዴ እኔ አይምሮ አለኝ። ጎዶሎ መሆን ስለማልፈልግ አይምሮ አለኝ። መጽሐፍ ቅዱስ በጣም አክብሮኛል፣ እንቁ አድርጎኛል፣ ውድ አድርጎኛል፣ ሳላከበረሽ መጽሐፍ ወርቅ አድርጎኛል። ወርቅ ልባም ሴት በጣም ዋጋዋ እንቁ ናት። ሀሳቦቹን ሙስሊም መልሰሽ ታወራለሽ። እስኪ እሱ አሁን ሀሳቧን ተረታተር ገብቶሻል አይደለም? እኔ ግን ፖለቲካ ልሰራ አይደለም፣ ህይወቴ ነው። ገብቶሻል? ህይወቴ ነው። ጀስት እኔ ምንም ፖለቲካ የምሰራበት ምክንያት የለም። ግን እዛ ጋር የሚያጸድቀኝ ምን ነው? ለባሌ የእሱ ፍላጎት ስለማኔ እቃ ነኝ እንዴ? ከዛ ደግሞ የሆነ ቦታ እሱ ያስቀምጠኝና እሱ 2-3 ሚስት አግብቶ ይመጣና ከዛ በኋላ እሄዳለሁ ወደ ባልሽ የት ሄደ ሲሉኝ ወደ ሚስቶቹ ሄደ። ትንሽ ለአይምሮ አይከብድም? አይሰቀጥጥም? ሲቀጥል እቃ ቤት ውስጥ እሱ ሆዴን ስለሞላ አቅራት ስላሟላ የሆነ ነገር ስላመጣልኝ ባሌ መሆን አይችልም። ምህረቶች ሄለን ይቅርታ ነው። እንዴት ነው ማለት ልታውቂ ቻልሽው? መጀመሪያ ስትገቢ እንዴት ገባሽ? ከዛስ ደግሞ እንድትወጪ ምን ምክንያት ሆነሽ? እና ደግሞ ያው ክርስትና ላይ የነበረሽ ጥያቄ እንዴት ነው? እሱን እስኪ ገለጭልን። መጀመሪያውን ከእስልምና የወጣሽበትን ተመልሰሽ ወደ ክርስትና የመጣሽበትን እሱን እስኪ ንገሪኝ። እሺ፣ በመጀመሪያ እኔ ከክርስትና የወጣሁት በብሉይ ኪዳን ስላሴ አይታወቅም፣ አብ ወልድ መንፈስ ቅዱስ አይታወቅም፣ እንደዛ ብዬ ነው። ሁለተኛ ነገር ደግሞ አንዳንድ ገድላቶች ላይ ደግሞ ብዙ ጊዜ ጥያቄ ነበረኝና በእነሱ ምክንያት ነው። ከዛ አንዳንድ መምህራኖችን ደግሞ በጎኔ የነበሩትን ጠይቄያለሁኝ ከመውጣቴም በፊትም ማለት ነው፣ በፊትም። ከዛ ግን እነሱ አይጠየቅም እንደዚህ ነው አሉኝ። ኦኬ ብዬ ብዙ አልተጋፋቸውም። ስለዚህ እንደዚህ ለምን ይሉኛል ብዬ ወደ እስልምና ሃይማኖት ጥያቄ ጠየቅኩኝ። ማስረጃም አልጠየቅኩም። ትልቁ ስህተት እሱ ነው። እስልምናን ተቀበልኩኝ።
ከዛ እንትን እያልኩ እንዳለ የጋኔን ምዕራፍ ጋኔን ወንድማቸው እኔ ጋኔን ወንድሜ ነው ብዬ አልቀበልም አልኩኝ። ካልተቀበልሽ ደግሞ ትከፍሪያለሽ አለኝ። እሺ አልኩ። ሌሎች ደግሞ በነገራችን ላይ ብዙ ወንድሞች አሉ በጣም የማከብራቸው የምወዳቸው ብዙ ነገሮች እንዳቅ ያደረጉኝ። ላውራ እሷ ላወራችሁ መልስ ልስጠኝ። አዎ አንድ ሰው የሚጸድቀው እንዴት ነው? እና ደግሞ እሺ እና ደግሞ አንድ ታሪክ በጣም ልቤን መስጦት ከዛ ከሄድሽ በኋላ እነዚህ አስተምህሮቶች መጀመሪያ አልተማርሽም ነበር? ወደ እስልምና ስትሄጂ ጋኔን ወንድምሽ እንደሆነ አልተማርሽም? ከዛስ በኋላ አውቀሽስ ጠይቀሽ ነበር ወይ? ከዛ በኋላ ካወቅሽ በኋላ አልተማርኩም። ታወቅሽና ከዛስ በኋላ ሙስሊሞች ከጠይቅ ጥያቄ ያቀርበሽ ነበረ? አዎ ዳጊና ሄለንን ለፖለቲካ ነው የላካቻቸው። እውነቱን ለመነጋገር ወይኔ ይቺ ልጅ አንቺ ዝም ማለታችን እንዴ? ስለ ነገር እኮ ነው እያወራሽ ያለሽው እኮ። ትክክል ነኝ ያወራሁት ነገር ውሸት ከሆነ በማስረጃ ሳይሻል ውሸት ከሆነ ያወራሁት ነገር ሁሉ በማስረጃ ሳይሻል ወራሽ ነገር መልስ አለኝ። እኔ ደግሞ ላውራ ሌላ ታሪክ ውስጥ ምን ትሰሪ አዳምጪኝ። ከዛ በኋላ እንትን ትያለሽ። ተረጋጊ። በጣም ይደብራል። ተረጋጊ። አጋንንት ወንድምላለሽ ወይ? ቤት አይቼሻለሁ። በጣም አጋንንት ወንድም አለ። አዎ አጋንንት ወንድም አለኝ ይላል። ወይ ወንድም ብቻ ሳይሆን ወሲብ እንደሚያደርግሽ ነው ያሳይሻለሁ። ወሲብ እንደሚያደርግሽ ስለ ጂኒ ማለት አይደለም የምታወሪው? ወይ አጋንንት ማለት ጂኒ ማለት በአማርኛ ጂኒ ይወርዳለሁ ወይ ማታውቁ ይወርዳለሁ። እናንተንም አዳምጠው ሙስሊም ለምን መልስ ልስጣችሁ። አጋንንት ማለት ጂኒ ማለት ነው። ልዩነት የላቸው። ተረጋጊ። አጋንንት ጂኒ እኮ ከሰይጣን የሚለይ ነው እኮ የራሱ የሆነ በርካ ሰጠው ነው ጂኒ። ተረጋጊ። መንፈሱ አሁን ጂኒው መንፈስ ነው እየረበሽሽ ያለው። አጋንንትና ጂኒ ልዩነት የላቸው። ረብታቸው በጣም እሺ። ከስሩኝ በቃ ስጨርስ ትመጫለሽ። ቀጤና